መጽሐፍትን ለማያነቡ ኦርቶዶክሳውያን የተሰጠ ተግሣጽ በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ሁልጊዜ ማልዳችኋለሁ፣ ይህን ማድረጌንም መቼም አላቋርጥም። አዎን፣ እዚህ ጉባኤ ስትመጡ ለምነግራችሁ ነገር ብቻ ትኩረት አትስጡ። ወደ ቤታችሁ ስትሄዱም ዘወትር መጽሐፍትን ከማንበብ አትስነፉ ብዬ እማጸናችኋለሁ። ከእያንዳንዳችሁ ጋር በግል ስንነጋገር ይህንን ምክር ከመምከር ወደ ኋላ ብዬ አላውቅም። ከዘላለም ኩነኔ፣ ከዘላለም ስቃይ፣ ከዘላለም መከራ የማያድን ፍሬ ቢስ ነገር አትንገረኝ። ሰው ወደሚበዛበትና የዚህን ዓለም ፍርድ ወደሚሰጡ ቦታዎች አለመሄድ ስለማልችል፣ የምመራው ትልቅ የንግድ ድርጅት ስላለኝ፣ ሥራዬ ጥበብ ዕድ ስለሆነ፣ ጊዜ ስለሌለኝ፣ ትዳር ስላለኝ፣ ልጆችን ስለማሳድግ፣ የቤተሰብ አስተዳዳሪ ስለሆንኩ፣ እኔ የዓለም ሰው ስለሆንኩ መጽሐፍትን ማንበብ አይጠቅመኝም። መጽሐፍት ማንበብ በገዳም ለሚኖሩ መነኮሳት ነው ብለህ አትንገረኝ። አንተ ሰው ምን ማለትህ ነው? ብዙ የዚህ ዓለም ሐሳብ ስላለብኝ መጽሐፍት ማንበብ ለእኔ አይደለም ትለኛለህን? እንዲያውም ልንገርህ፣ አንተም ስማኝ፣ ከእነዚያ መነኮሳት ይልቅ መጽሐፍትን ማንበብ ያለብህ አንተ ነህ። መጽሐፍትን በብዛት ማንበብ የሚገባቸው ብዙ የዓለም ሐሳብ ያለባቸው ሰዎች እንጂ በምግባር በትሩፋት የተጠመዱ መነኮሳት አይደሉምና። ከዚህ ትርምስ ከሞላበት ዓለም ርቀውና በገዳም በበዓት ተወስነው የሚኖሩ በወደብ ላይ እንዳለ የመርከብ አለቃ ሆነው ያለምንም ፍርሃት ጥበብ መንፈሳዊን በተረጋጋ አኳኋን የሚፈጽሙ መነኮሳትማ ታላቅ የሆነ ድህነት አላቸው። እኛ ግን ስርግርግ በሚል ባህር ውስጥ ማዕበል እንደሚያማታነን በብዙ ኃጢአቶች የምንወሰድ ነን። በመሆኑም የማያቋርጥና የማይቆም የቅዱሳት መጽሐፍት እርዳታ ያስፈልገናል። መነኮሳቱ ከዚህ ትርምስ ከበዛበት ዓለም የራቁ ስለሆኑ እንዳንተ ብዙ ውጊያ ብሎም ብዙ ቁስል የለባቸውም። አንተ ግን በዚህ ዓለም የጦር አውድማ ላይ ፊት አውራሪ ስለሆንክ በየጊዜው ትቆስላለህ። ስለዚህ ብዙ መድኃኒት ያስፈልግሃል። ለምሳሌ ሚስትህ ታስቆጣሃለች፣ ልጅህ ያሳዝንሃል፣ ሠራተኛህ ያበሳጭሃል፣ ጠላትህ ያደባብሃል፣ ጓደኛህ ይቀናብሃል፣ ባልንጀራህ ይሰድብሃል። እንዳንተ ወታደር የሆነ ሰው በተሳሳተ መንገድ ይመራሃል። የፍርህ ሥርዓቱ ይፈታተናል፣ ድህነቱ ያስጨንቃል፣ ገንዘብ ማጣትህ ያስተክዝሃል፣ ሀብትህ ያስታብይሃል፣ የሚደርስብህ የመከራው ብዛት ያብከነክንሃል። ተስፋ የሚያስቆርጡና የሚያሳዝኑ እነዚህም የመሳሰሉ ብዙ ፍላጻዎች በዙሪያችን ሁሉ ከበውሃል። ስለዚህ እነዚህ ነገሮች ከማያስጨንቃቸው ከመነኮሳቱ ይልቅ እነዚህን ሁሉ ድል ለማድረግ የቅዱሳት መጻሕፍት የጦር ዕቃ መሳሪያ ዘወትር ያስፈልግሃል። እንደ ተጻፈ በከተማ ወጥመዶች መካከል እንደምትሄድ በከተማ ገደልም መካከል እንደምትመላለስ በፍጹም አትርሳ። ሲራክ ምዕራፍ 9 ቁጥር 13። ለምሳሌ ውብ ፊት፣ መልከ መልካም ሰውነት አይነ ልቦናን ክፉኛ ያጠቃል። ክፉ ንግግርም እዝነ ልቦናን በስቶ በመግባት ሕሊናን ያስጨንቃል። የዝሙት ዘፈንም የነፍስን ብርታት ያሳንፋል። እንዲህ ብዬ የምናገረው ስለምንድን ነው? ብዙ ጉዳት የሚመጣ የማይመስለን ነገር ግን በአጠገባችን ባለፉ ጊዜ የሚሸተን የዘማውያን ሴቶች ሽቶ እንኳን ሳይቀር ድንገት ጠልፎ ምርኮኞቻቸው የሚያደርገን አይደለምን? ነፍሳችንን የሚያጠቁ እንደዚህ ያሉ ነገሮች ስፍር ቁጥር የላቸውም። ስለዚህ በእነዚህ ነገሮች የቆሰልናቸውን ቁስሎች ለመፈወስ ገና ሊመጡ ያሉትንም ለመከላከል መንፈሳውያን መጻሕፍትን ማንበብ ያስፈልገናል። ዘወትር ቅዱሳት መጻሕፍትን በማንበብ የዲያብሎስ ፍላጻዎችን ድል መንሳት ያስፈልገናል። መንፈሳዊ መጻሕፍትን ዘወትር ካላነበበ በቀር አንድ ሰውስ እንኳ መዳን አይችልም። አንድ ሰው አይችልም፣ ማንበብ አልችልም የሚለው ሳይቀር ማንበብ ከሚችሉት ሊሰማ ይገባዋል። ዘወትር ቅዱሳት መጻሕፍትን ማንበብ በራሱ እንኳን ሙሉ ለሙሉ ድህነት ይሰጠናል ብለን ማሰብ የለብንም። ያለ ማስተዋል የሚያነቡት ብዙ ናቸውና፣ አንብበውም ባነበቡት መጠን በመንፈሳዊ ሕይወታቸው ያልተለወጡ ብዙ ናቸውና። እንግዲህ ማንበብ በራሱ ሙሉ ለሙሉ ድህነት የማይሰጥ ከሆነ ጭራሽ ዕለት ዕለት ኃጢአት የተባለ ደዌ እያጠቃን ሳለ ይህንን ሕክምና ካልወሰድንማ ምን ተስፋ ድህነት ይኖረናል? ቅዱሳት መጻሕፍትን ማንበብ ከኃጢአት ለመጠበቅ አይነተኛው መንገድ ነው። ቅዱሳት መጻሕፍትን አለማወቅ ደግሞ ጥልቅ ጉድጓድና ትልቅ ገደል ነው። በቅዱሳት መጻሕፍት አማካኝነት
ሕግጋተ እግዚአብሔርን አለማወቅ ከድህነት መውጣት ነው። መጻሕፍትን አለማንበብ ክህደት የተባለ ልጅ እንዲወለድ፣ የተበላሸ ሕይወት እንዲኖር፣ እንደዚሁም ነገሮች ሁሉ ምስቅልቅላቸው እንዲወጡ ያደርጋል። አንድ ሰው በጥሞና መጻሕፍትን አንብቦ አንዳችም ጥቅም ሳያገኝ በከንቱ ይቀራል ማለት ዘበት ነውና። ዘበት። ዕለት ዕለት ቃለ እግዚአብሔርን ለማያነቡ ክርስቲያኖች የተሰጠ ተግሣጽ። 2. ቃለ እግዚአብሔር መንፈሳዊ መሳሪያ ነው። ይህንን መንፈሳዊ መሳሪያ እንዴት እንደምንጠቀምበትና እንደምንታጠቀው ካላወቅንበት ግን በእጃችን ላይ ስላለ ብቻ ምንም ሊጠቅመን አይችልም። ጠንካራ ጥሩርና ራስ ቁር፣ ጋሻና ሰይፍ አለ እንበል። አንድ ሰው መጥቶም እነዚህን ታጠቃቸው። ነገር ግን ጥሩሩን በእግሩ፣ ራስ ቁሩን በራሱ ላይ ሳይሆን በዓይኑ ላይ፣ ጋሻውን በደረቱ ላይ ሳይሆን በእግሩ ላይ አሰረው እንበል። እንግዲህ ይህ ሰው እነዚህን መሳሪያዎች ስለታጠቀ ብቻ ጥቅም ያገኛልን? ይባሱኑ የሚጎዳ አይደለምን? ይህ ለማንም ግልጽ ነው። ይህ ሰው ተጠቃሚ ያልሆነው ግን ከመሳሪያው ድክመት አይደለም፣ እንዴት መጠቀም እንዳለበት ስለማያውቅ ነው እንጂ። በመጽሐፍ ቅዱስ ዘንድም እንደዚህ ነው። ትእዛዙም በአግባቡ የማንጠቀምበት ከሆነ የቃሉ ኃይል ምንም ባይቀንስም እኛ ግን ምንም የምንጠቀመው ነገር አይኖረንም። ምንም እንኳን ይህንን በግልም ሆነ በጉባኤ ደጋግሜ ብነግራችሁም ያመጣችሁት ለውጥ ግን የለም። በዚህ ዓለም ሐሳብ ተጠፍራችሁ ነው የማያችሁ። ስለ መንፈሳዊ ነገሮች ስታስቡ አላያችሁም። ሕይወታችን በግዴለሽነት የተሞላ ስለሆነና ይህንን ኃይል ስለማንጠቀምበት የአሕዛብ የአይሁድና የመናፍቃን መሳቂያ መሳለቂያ ሆነናል። በሌላ ነገር ላይ ግዴለሾች ብንሆንና በዚህም በመንፈሳዊውም እንደዚያ ግዴለሾች ብትሆኑ ኖሮ ይህን ያህል የሚወቅሳችሁ ሰው ባልተገኘ ነበር። ነገር ግን በዚህ ዓለም ሥራ ላይ እያንዳንዳችሁ በምድራዊ ሙያችሁና በፖለቲካ ሥራችሁ ላይ ከሰይፍ በላይ ስሎች ናችሁ። በሚያስፈልገው በመንፈሳዊ ነገሮች ላይ ግን ከማንም ለምሳሌ የንግድ ሥራ ከሚሰሩ ሰዎች በላይ ሰነፎች ነን። የቀን ሥራ ከሚሰራው ሰው እኩል እንኳን አንደክምም። እስኪ ንገሩኝ፣ መጽሐፍ ቅዱስ ለመጀመሪያው ሰው ለአዳም ሳይሆን ለእኛ እንደተጻፈ አታውቁምን? ብፁዕ የሚሆን ጳውሎስ በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ የመጨረሻ ዘመን የደረሰብንን እኛን ሊገስጸን ተጻፈ ብሎ የተናገረውን ኃይለ ቃል አልሰማችሁምን? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11፣ ሮሜ ምዕራፍ 15 ቁጥር 4። በከንቱ እየተናገርኩ እንደሆነ አውቃለሁ። ንግግሬ ከንቱ ሆነ ብዬ ግን እንዲህ መናገሬን አላቋርጥም። ማንም የሚሰማኝም ኖረም አልኖረም በእግዚአብሔር ፊት የራሴን ድርሻ እወጣለሁ። በማስተዋል ለሚያዳምጡ ሰዎች የሚናገር ሰው ቢያንስ የሚላቸው ነገር ስለሚገባቸው ስለ ንግግሩ ደስ ይሰኛል። ዘወትር የሚናገር ግን ደግሞ ማንም የማያዳምጠው ሆኖ ሳለ ንግግሩን የማያቋርጥ ሰው ከሰሚዎቹ ይልቅ ክብሩ ታላቅ ይሆናል። ምክንያቱም ማንም የሰማ ሰው ባይኖርም የቻለውን ያህል ፈቃደ እግዚአብሔርን ፈጽሟል። እኛም ምንም እንኳን ቅዱሳት መጻሕፍትን ዕለት ዕለት እንድታነቡ ነግረናችሁ ባትታዘዙንም የእኛም ሹመት ሽልማት ታላቅ ቢሆንም የእኛ ሹመት ሽልማት ቀንሶ የእናንተ መዳን ይበዛ ዘንድ እንወዳለን። ይህንን ስንነግራችሁ እንኳን እናንተን ለማሳዘንና እንድንከብድባችሁ ብለን አይደለም፣ በስንፍናችሁ ምክንያት ምን ያህል እንደምናዝንባችሁ እንድታውቁ ብለን እንጂ። መንፈሳዊ ቅንዓት ያድርብን ዘንድ በጌታችን በኢየሱስ ክርስቶስ ጸጋና ቸርነት ተስፋ የምናደርጋትን መንግሥትም እንወርስ ዘንድ እግዚአብሔር ከእንደዚህ አይነት ስንፍና ያውጣን። ከእርሱም ጋር ለባሕሪ አባቱ ለአብ ለባሕሪ ሕይወቱ ለመንፈስ ቅዱስ ክብር ወእዘዝ ይእዘኒ ወዘልፈኒ ለዓለም ወለዓለም አሜን።